ማን አለ እንደኔ? የት ልጋብዝሽ? ደስ ያለ ቦታ ፒዛ ሆት። የት ነው ያለከው አንተ? የት ነው ያለከው? የት ትጋብዘኛለህ? የት ነው ያለው አንተ? ማርዬ ቻቻ አንተ የት ነው ያለከው? የት ትጋብዘኝ? ባምባምባ ላይክ አድርገኝ። ከዛ የተደመጥካብዘኝ እንግርካል እሙ ወይ ድምፅሽ ጠፋኩ። ያለ ያንቺ ወዴት ሄደ? ስንት ቆየን? እኔ እኮ እንዳዲስ ነው እየቆጠረ ያለ 30 ደቂቃ። እኔ እኮ ገርሞኝ ነው ዝም ያልኳቸው። አይገርምሽም? ቻው ስትይ አሁን እኮ 15 አለ 29 ቻው ምናምን ስል እኮ ነው እንደገና 20 መጣ። ቻው ስል 30 መጣ። 29 መጣ ማለት ነው። ይሄ አሁንም 22 እንደዚህ መጣ። ቻው ጭራሽ ትልና ደግሞም ትመጣለች። እውነት እኮ ነው። አንዳንዴ በህይወትሽ ውስጥም ማለት ነው አንዳንድ ሰዎች ሄድኩ ይሉና ይመጣሉ። መቸኮል የለብሽም። ሄዱ ስትይ ይመጣሉ። አንዳንድ ጊዜ ደግሞ ቶሎ ማስወጣት ያለብሽ ሰዎች አሉ። ጊዜሽን በጣም ገባሽ? ሻው ስትያቸው ይመጣሉ። ለምን ነው ያላረገው? እኔ ገባሽ? ቻርጀሩን ብያለሁ። በጣም ሌላ ህይወት ሌላ መንገድ እንዳትሄጂ እንቅፋት ይሆንሻል። ወይ አይሄዱ ወይ አይቀመጡ ወይ ምን አይሉ። በጣም እንቅፋት የሆነ የማይገፉ ተራራ የሚሆኑ ሰዎች አሉ በየትሽ ውስጥ ማለት ነው። አስመስለው እኮ ነው አስመስለው የሚኖሩ ነው ይባላል። እሺ ወዬ አንቺ እኔ ላንብብላችሁ። ስሚማ ቆንጆዬ ላንብብልሽ ልምዬ ስሚማ ቆንጅዬ ትርፍ ነገር ለሌላ ለመስጠትም ለመጣልም ስለሚቀጥ ነው። ትርፍ ነገር ለሌላ ለመስጠትም ለመጣልም ስለሚቀል አንቺም እንዲሁ ትርፍ በሆነብሽ ቦታ አትገኝ ይላል። ምን ትያለሽ? ቻው ቻው ትልና ደግሞ ትመጣለች። አዎ ኧረ አንቺ ሙሉ ሪከርድ ልታደርጊኝ ነበር የመጣሽው። እኔና አንቺ እኮ ኧረ እኔ ሪከርድ ላደርግ አይደለም። የት አለ ድሮ ቲክቶክ ነው ተደብቃ አንድ ነገር እንመጣለን። እንትና ሊት ምን አለች? ፀጉሯ ጨብራራ ስለሆነ ነው የማትወጣው አለች። ከዛ ፀጉሬ ጨብራራ እንዳልሆነ ላሳያት ነው የመጣሁት። በነገራችን ላይ መንጨባረር ድሮ ቀረ ምናምን ፒያስ ከሰማችሽ ማለት ነው። አሁን ኮንቲኒዩ የት አለ? ደስ የሚል ታሪክ ልፈልግልሽ። የሆነ ደስ የሚል ታሪክ ነበረ። ቆይ ጭራሽ ደግሞ ትመጣለች ትመለስና ከዚህ ድረስ እና አጨበጭብልሻለሁ ማለት በስመ አብ ወደ ይሄ ሁሉ ደስ ካለሽ ምን አገባኝ። ስለ እምነት ነው። ስለ እምነት ከሆነ ነው። በራስ ላይ ተስፋ አትቁረጥ ይላል። ደግሞ ላንብብ። ስሚ አንብቢ። ኦኬ